ጤና ይስጥልኝ እንደምንላችኋል ውድ የዩቲዩብ ቻናል ተከታታዮች ዛሬ በዚህ 5 ቀናት ውስጥ ከሰማናቸው ልዩ አስገራሚ ዜናዎች ውስጥ የማቀርብላችሁ ይሆናል። ከመረጃዎቹ ጋር ኤልቤቴል ጌጡ ነኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁን ቆዩ። ሞሮኮ ዜጎቿ በግ እንዳያርዱ አገደች። ሞሮኮ ለ7 ተከታታይ ዓመታት በድርቅ ተመታለች። ሰሜን አፍሪካዊቷ ሀገር ሞሮኮ ለ7ኛ ተከታታይ ዓመታት በድርቅ ተመታች ሲሆን ይህን ተከትሎ ሀገሪቱ ካሏት እንስሳት ውስጥ 38% ያህሉን አጥታለች። የሀገሪቱ ንጉስ አራተኛ ለህዝባቸው ባስተላለፉት መልእክት ዜጎች በግ ከማረድ እንዲቆጠቡ ትዕዛዝ አስተላልፈዋል። በሞሮኮ ከሁለቱ የእስልምና እምነት በዓላት መካከል አንዱ የሆነው የኢድ አል-አድሃ በዓል የእምነቱ ተከታዮች በዓሉን በግ በማረድ በስፋት ያከብሩታል። ይህን ተከትሎ የፊታችን ሰኔ ወር ላይ በሚከበረው የኢድ አል-አድሃ በዓል ላይ አማኞች በግ ከማረድ እንዲቆጠቡ ትዕዛዝ ማስተላለፋቸውን ቢቢሲ ዘግቧል። ድርቁን ተከትሎ በሞሮኮ የስጋ ዋጋ ከፍተኛ ጭማሪ ያሳየ ሲሆን ከውጭ ሀገር ተገዝተው ለሚገቡ ስጋና ተያያዥ ምርቶች ላይ የተጣለው ቀረጥ እንዲነሳም ተደርጓል። ገበያውን ለማረጋጋት ሲባልም 100,000 በጎችን ከአውስትራሊያ ያስገባች ሞሮኮ ዜጎቿም የስጋ አጠቃቀማቸውን እንዲቀንሱ በማድረግ ላይ ትገኛለች። ሞሮኮ ባለፉት 30 ዓመታት ውስጥ የምታገኘው ዓመታዊ ዝናብ መጠን በ53% ቅናሽ ያሳየ ሲሆን ላለፉት 7 ተከታታይ ዓመታት ድርቅ አጋጥሟል። አሁን በስልጣን ላይ ያሉት ንጉስ መሐመድ አራተኛ አባት ሐሰን ሶስተኛ በፈረንጆች 1966 ተመሳሳይ የድርቅ አደጋ ሲያጋጥም ዜጎች በግ ከማረድ እንዲቆጠቡ ተመሳሳይ ትዕዛዝ አስተላልፈው ነበር። ሀገሪቱ አሁን ያጋጠማትን ድርቅ ጉዳት ለመከላከል ውሃ በኮታ በማከፋፈል ላይ ስትሆን የግብርና ስራዎችን ደግሞ ክፉኛ ከተጎዱ የስር ዘርፎች መካከል አንዱ ሆኗል። ሌላኛው በአሜሪካ ውሻ መሳሪያ ተኩሶ አሳዳጊውን አቆሰለ። ውሻው በተተኮሰው ጥይት አሳዳጊው ላይ መጠነኛ ጉዳት አድርሷል። በአሜሪካ አንድ ውሻ መሳሪያ ተኩሶ አሳዳጊውን ማቁሰሉን ፖሊስ አስታውቋል። ፖሊስ ባሳለፈው ረቡዕ እንዳስታወቀው ከሆነ ውሻው ከአልጋ ላይ ዘሎ በሚወርድበት ጊዜ ተቀባብሎ የተቀመጠ ሽጉጥ ቃታ ላይ በመርገጡ ነው መሳሪያው የተተኮሰው። በውሻው በተተኮሰው ሽጉጥም አሳዳጊው መቁሰሉን ፖሊስ በሰጠው መግለጫ አስታውቋል። የቲኒዟ ሞንፊስ ነዋሪ የሆነው ግለሰቡ ሽጉጥ በሚተኮስበት ወቅት ከትዳር አጋሩ ጋር ተኝቶ የነበረ ሲሆን የግራ ታፋው ላይ መጠነኛ ጉዳት ደርሶበታል። በሆስፒታል ሕክምና እንደተደረገለት ፖሊስ ገልጿል። ውሻው እንዴት መሳሪያውን ሊተኩስ ቻለ ለሚሉ ጥያቄዎች ፖሊስ በሰጠው ምላሽ ውሻው ከአልጋ ላይ እየዘለለ እየተጫወተ ነበር። በዚህ ወቅትም ተቀባብሎ የነበረው መሳሪያ ቃታ በመርገጡ ተተኩሷል ብሏል። ፖሊስ በሪፖርቱ የመሳሪያውን አይነት ባይጠቅስም ሁነቱን ድንገተኛ አደጋና ጉዳት ሲል ገልጾታል። በአሜሪካ ውስጥ በጦር መሳሪያ የሚፈጸሙ ጥቃቶች በብዛት የሚከሰቱ ቢሆንም እንስሳት በሰው ላይ ተኩሶ የሚለውን ግን የተለመደ አይደለም። ከ2 ዓመታት በፊት በአሜሪካ ካንሳስ የጀርመን ሺፐርድ ውሻ ተቀባብሎ የተቀመጠውን የአደን ጠመንጃ ላይ ድንገት ረግጦ በመተኮሱ የ30 ዓመቱ ሰው ህይወት ማለፉ ይታወሳል። በፈረንጆች 2018 ላይም የ51 ዓመቱ አሜሪካዊ በውሻው በተተኮሰ ጥይት እግሩ ላይ መመታቱ ተነግሯል። በመጨረሻም ለ80 ዓመታት በሚስቱ የተፈለገው ባል ከተጋቡ ከጥቂት ጊዜ በኋላ ለወታደራዊ ግዳጅ የተጠራው ባል ያለበት አልታወቀም። ሚስትየው ባልየው አንድ ቀን ይመጣል በሚል ሲቀርቡባት የነበሩ የፍቅር ጥያቄዎችን ሳትቀበል ቀርታለች። ለ80 ዓመታት በሚስቱ የተፈለገው ባል ቻይናዊቷ ዱ ሁዜን በጓንጆ ግዛት ነዋሪ ስትሆን ከሰሞኑ በ103 ዓመቷ ህይወቷ ማለፉ ተገልጿል። ይህች ሴት በዚህ መንደር ላይ መሰልቸት ከ80 ዓመት በፊት ጋብቻ የመሰረተችው ሰው ዛሬ ነገ ይመጣል በሚል በመጠበቅ ትታወቃለች። ነገሩ እንዲህ ነው። ሆዋንግ ጀንሱ ከተባለውና በ3 ዓመታት ከሚበልጣት ፍቅረኛዋ ጋር በ1940 ነበር ጋብቻ የመሰረቱት። ባሏ ጀንሱ በተጋቡ ጥቂት ጊዜ ውስጥ በወቅቱ ሀገሩን ከውጪ ወረራ ለመታደግ የሚል የቅጣት ትግል ለማድረግ ኩዋሚታንግ የተሰኘውን ቡድን ተቀላቅሏል። የአንድ ወንድ ልጅ አባት በመሆኑ በትግል ላይ እያለ ያወቀው ባልየው በታሪክ አንድ ጊዜ ተመልሶ ልጁንና ሚስቱን ጎብኝቶ መመለሱ ተገልጿል። ይሁንና ከዚህ በኋላ ከዛሬ ነገ ወደ ቤቱ ይመለሳል በሚል በሚስቱ ሲጠበቅ የነበረው ሰው ደብዛው የጠፋ ሲሆን ሚስቱ ግን
ሳትታክት ስትጠብቀው እንደነበር ሳውዝ ቻይና ሞርኒንግ ፖስት ዘግቧል። እንደ ዘገባው ከሆነ ሚስትየው የባሏን መጥፋት ያወቁ አፍቃሪዎቿ የፍቅር ጥያቄ ቢያቀርቡላትም ባሌ ይመጣል እያለች ስትጠብቀው ነበር ተብሏል። ይሁንና ባልየው በሚስቱና በሀገሪቱ መንግስት ቢፈለግም ያለበት እንዳልታወቀ ተገልጿል። ልጃቸው ሁዋንግፉ አድጎ ተምሮ ሀገሩን በመምህርነት ሲያገለግል ቆይቶ ከ2 ዓመት በፊት ህይወቱ አልፏል። ከልጅ ልጆቿ ጋር ትኖር ነበር የተባለችው ሚስትየው ሰዎች ባሏን በማሌዥያ ከዚያም በሲንጋፖር ታይቷል የሚል ወሬ መስማቱንና የልጅ ልጆቿም የአያታቸውን መጨረሻ ማፈላለጋቸውን እንደሚቀጥሉ የተናገሩ ሲሆን በተጓዘችባቸው ቦታዎች ልጆች ካሉትም እንፈልጋለን ብለዋል። ለዛሬ ያስኳቸው የ5 ቀን ልዩ ልዩ መረጃዎች እነዚህን ይመስሉ ነበር።